ይሄ ሀሳባችን እንድነሳሳ ከመጥፎ ነገር እንድንርቅ ነው እንጂ አብዛኛው ሚዲያ ላይ የሚነገረው ባሌ ቀጥቅጧት መቷት አስወልዶ ጠፍቶ ምናምን ያን እየሰማ ሰው ሆረር ፊልም ራሱ ላይ እንደዛ ይፋል። ሁለተኛ ደግሞ ያው በቃ እንድንጎብዝ ነው እንጂ ሌላ ነገር አይደለም። በሀዲሱም ላይ እኮ አለ በአዱኒያ ላይ ጥሩ ትዳር ጀነት እንደሆነ መጥፎ ትዳር ደግሞ ጀሀነም እንደሆነ እኮ ተነግረናል። ሁሉም ከበፊት ጀምሮ መጥፎም ትዳር አለ፣ ጥሩም ትዳር አለ። ግን ጥሩ የሚኖሩት ወጥተው አያወሩም፣ መጥፎ የሚኖሩት ናቸው ወጥተው ጀሀነም የሚያደርጉት ቀጠቀጠ የገደለኝ እያሉ እና ለእኛ ላላገባ ነው የምር በጣም ነው የሚደብረው እንደዚህ የሚሰራው ስራ። በዛ ላይ ደግሞ አሁን ላይ ቅናት ቢወገድ የሆነ ሴት አብራ ከነሱ መካከል ቆንጆ ሆና ባል እየመጣላት እየፈለጓት የሚመልሱ ሰዎች እንደው ቢታገዱ ትንሽ እንደው ጀሀነም። ቆንጆዎች ግን ባል የላቸውም ረምላ ማለቴ እኔ እንጃ በቁንጅናቸው ተማምነው እያመለጣቸውን አላውቅም። በኋላ ላይ ትዝ የሚላቸው ይመልሳሉ። በኋላ ነው የምንሰማው መምጣቱንም መልሰውት እንደዛ ነው። እሺ እናመሰግናለን ረምላ። ሌላ የምትሰጪው ሀሳብ ከሌለሽ ያው አልሸሽምን ፎሎ አድርጓት። በጣም ምርጥ ሀሳብ ነው። የተለያዩ ስራዎችን ደግሞ በሳውዲ ውስጥ እየሰራች ነው የምትገኘው። ቤቷን ጎብኘት ብታረጉ ትጠቀማላችሁ። ከስራለች ፎሎ አድርጋት። አልሸሽ የሚለው መጨረሻ ላይ ያለችውን ሰአዳ ሀሳብ ካለሽሽ ላ የለኝም። አሁን ውበት በሚለው እና ትንሽ እውቅና ባላቸው ሰዎች ለምን ትዳርን እንደሚይዙ አንድ በጣም ያስተዋልኩትን ነገር ልንገርክ። ብዙ ፈላጊ አላቸው። ብዙ ፈላጊ ስላላቸው ያ ነገር አንድ ነገርን እንዳይመርጡ ያደርጋቸዋል። የት ይሄዳልብኛል ወይ ደግሞ ይሄ ነገር ለእኔ አይሆነኝም፣ ለእኔ የሚሻለኝ ከዚህ የበለጠ ነው የሚል አመለካከቶች ብዙ እህቶች እንዳያገቡ አድርጓቸዋል። እና ደግሞ ከመልክም የበለጠ ደግሞ ትንሽ እውቅና ያላቸው እዚህ ሶሻል ሚዲያ በነገራችን ላይ የሆነ የ10 ደቂቃ የ5 ደቂቃ ቪዲዮ ቆርጠ አስተካክለ አሳምረ ምናምን ነገር ነው የምትለቀው አይደለ? በዛው ፍቅር የሚይዘው ወንድ አለ። ገባክ? በዛው ፍቅር የሚይዘው ማአት ወንድ አለ። ሶ እነዛ ነገራቶች ወላሂ እኔ በጣም የተረዳሁት ነገር አለ። እነዛ ነገራቶች አንተን የልብ እንዲሰማክ ያደርጋል። ገባክ? ሶ ብዙ እህቶቻችን ለምንድን ነው እዚህ ሶሻል ሚዲያ ላይ ያሉ ትንሽ እውቅና አላቸው የሚባሉ ለምንድን ነው ያላገቡት ብለህ ብትጠይቅ በአብዛኞቻቸው በዚህ እንትን በመመካቸው ነው። ውበት ያላቸው ከዛሊክ ማለት ነው። እኔ ብዙን ጊዜ ይገርመኛል እነዚህ ነገራቶች። ባረከላሁ ፊክ። እውነት ነው። እሺ በነገራችን ላይ እንትን ካለሽ ፕሮሞት ማድረግ ትችላለሽ። አንድ ደቂቃም እሰጥሻለሁ። አልሸሽ ሳዲ አለች። ሳዲ ትናገርልኝ። እሺ በቃ ረምላ አውርተሻል። እሙ እስማኤል ትላንት ወደ የገባሽ ይመስለኛል። እሷም ስለ ትዳር እንትን ብላናለች። ሀሳብ አለሽ እንዴ ዛሬ? ሰላም አለይኩም። ወአለይኩም ሰላም። አለን ወሰህለን። አዎ ገብቼ ነበር ትላንት። ወዲያ ምን አግቡ ከሚሉት ነኝ አግቡ። አንቺ ተመችቶኛል። ማግቡ ትዳር ጥሩ ነው፣ በጣም ደስ የሚል ነው። ማሻአላ እንደዚህ አይነት ነገር ነው። መቻል ሴትም መቻል ወንድም መቻል ከተቻቻሉ ትዳር አሪፍ ነው። ግን እንትን ሳያገቡ አሁን ሀሳብ የሚሰጡ አሉ ማለት ዝም ብለው ላጤነት ምችት ብሎኛል የራሱ ጉዳይ በርገሬን ዝም ብዬ እየፈጨው ነው የሚሉ አሉና ሳታገቡ ሶሻል ሚዲያ ያመጣው እኔ አሁን ስለ ባሌ እንደዚህ ነው ብዬ ለላጤ እህቴ ብንላት ታራለች። ዛሬ እንደዚህ ነው እንዲህ ብላ ታራለች። አይባችሁን ወደ ሚዲያ እንደዚህ አይነቱን መቆጠብ ጥሩ ነገር መናገር ስለ ልጆቼ ስለ ባሌ ጥሩ ነገር ቢያንስ ያኔ እሷ እንድትገፋፋ ማድረግ ነው እንጂ እንዲህ አርጉኝ እያልኩ ማወራ ከሆነ ትሻለች። እንዲህ ነው ላጤነቴ ምን አንሶኝ የሚል ስንት ሴት አለ። እህቶቻችን ያላገቡት በአብዛኛው በእኛ ምክንያት ነው ብዬ አስባለሁ። እሙ እስማኤል እናመሰግናለን። ቀጣይ ሰአዳ ወልደየዋ ነሽ። ሀሳብ ስትሰጡ የተሰማችሁ መስጠት ትችላላችሁ። ሰዎች የሚናገሩትን መስማት እንችላለን። የፈለጋችሁን ሀሳብ መስጠት አላችሁ። ሰአዲ መቀጠል ትችላለች። ቤቱን ታብታብ አድርጉላችሁ። እንዴት ናችሁ? ሁላችሁም ሰላም ነው? አለን ወሰህለን። እና ያው እኔ ከላጤዎቹ ነኝ። ከላጤዎቹ ነሽ? መርሃባ። እስኪ የላጤ ህይወት ምን ይመስላል? አንቺ ጋር ደስታ አለው? መጥፎ ጎን አለው?
ደስ ያለሽን ሀሳብ አስቀምጪ፣ ግን የውሸት ሳይሆን እውነተኛ የልብሽ የሚነግርሽ እውነተኛ ልናገር። እውነተኛ ብዙ ነገር አልሽሽ የምትባለው ልጅ ገልጸዋለች። ግን ወንዶቹም ሴቶቹም ላጤነትን አይፈልጉም። ግን ያኔ ብዙዎቹ ስለተናገሩት በቃ የማይፈልጉበት ምክንያት ምንድን ነው? ማግባት የማይፈልጉበት ምክንያት ምንድን ነው በሚለው ብትወያዩስ? እሺ አሁን ጥያቄ ልጠይቅሽ። አንቺ አሁን ላጤ ከመሆንሽ አንጻር ማለት ላጤ መሆንን አትደግፊ አይደለ? ሴቶችም ወንዶችም የሚደግፉት ነገር ላጤነት ማንም አይደግፍም። አትደግፊውም አንቺ? አልደግፈውም። ስለዚህ እኔ አሪፍ ትዳር ባገኝ አሪፍ ባል ካገኘው አገባለሁ ከሚሉት ነሽ ማለት ነው። ስለዚህ አንቺ ሀሳብሽ ያው ብዙዎቹ በነገራችን ላይ ሴቶችም ወንዶች የሚሉት ነገር ነው። አይ አብዛኛዎች አሉ። አሁን እዚህ ጋር ስላልገቡ እንጂ ገስት ላይም አልፎ አልፎ ይጽፋሉ። ኧረ ላጤነት ተመችቶናል ምናምን የሚሉ አሉ። ትዳር ውስጥ ግን ደግሞ ገብታችኋል ይሞክራችኋል። ያ ነገር ደግሞ ማለት ነው ያ ነገር እንደዛ የሚሉ ወይም የሆነ ህይወት አይተው ወይም ተከርተው ብዙ ችግር ገጥሟቸው ሊኖሩ ይችላሉ። ያኔ የሰው ልጅ አንድ ነገር ስትነግረው ወይ ስትጠይቀው ያንን ሰው ምን አይነት ችግር አጋጥሞታል ብለህ ያኔ እንትን ማለት አለብህ። ያኔ መረዳት ወይም ሀሳቡን እንዲናገር ወይም የሆነ መረዳት እንደዛ ነው እንጂ የሆነ ሰው ዝም ብሎ አይደለም የሚናገረው። በነገራችን ላይ የሆነ ሰው ሲናገር ዝም ብሎ አይደለም። ብዙ ችግር አጋጥሞት ሊሆን ይችላል። ካሳለፈው የሆነ ላጤነት ነው የምፈልገው ሊል ይችላል። ብዙ ነገር አለ። ያኔ ስለ ጥሩ ነገር አሁን ስለ ትዳር ጥሩ ነው ላጤነት አንፈልግም የሚሉ ሰዎች አሉ አይደል? ሁሉም ስለ ጥሩ ነገር ላጤነት አንፈልግም ስለሚሉ ናቸው። ስለ ጥሩ ነገር ነው የተወራው። አሁን ደግሞ ስለ መጥፎው ብታወሩ ብዬ አስባለሁ። አይ ሀሳብ ያለው እኮ የምንለው አሁን መስለሽ አሁን እኛ ስለ መጥፎ እኔ ያላየሁትን መጥፎ ጎን ላወራ አልችልም። ገብቶሻል? መጥፎ ጎኑ ደርሶብኛል ያለ ልጅ አሁን ምሳሌ ቅድም ላይ ገብቶ ነበር። 1 ወር ሞከርኩት ስቃይ ሆነብኝ ወጣው ላጤነት ተመችቶኛል አለ። ገብቶሻል? ይሄ ሞክሮ ከተሞክሮ ነው ያካፍለን። ግን ያ የሆነበት ደግሞ ሴቷ ብቻ በድላው ላይሆን ይችላል፣ እሱም ሳይመቻ ቀርቶ ሊሆን ይችላል እንደዛ የሆነበት። ገብቶሻል? አሁን ወንድን ጥፋተኛ ነው የሚደረገው እንደምናየው። ወንድ ልጅ በነገራችን ላይ ብሶቱን ቢሞት ይመርጣል እንጂ ቆሻሻ ቢበላ እዚህ ወጥቶ ሚዲያ ላይ አለቅስም። ማለት ብዙ ጊዜ ወንድ ይችላል፣ ሴቶች ብዙ ጊዜ ደግሞ ይችላሉ። ግን ከብዙዎቹ አንጻር ከምናየው ወይም ከምንሰማው ሴቶቹ ናቸው። ለምሳሌ ያኔ ልጅ ሊመጣ ይችላል፣ ከዛ ሊወልዱ ይችላሉ። የምታሳድገው እሷ ናት። ብዙ ችግር ሊመጣባት ይችላል። ጥሩ ነገር እንዲያጋጥማት ስለምትፈልግ ከምትሰማው ወይ ከሁኔታው አንጻር እንትን ልትል ትችላለች። ሳዲ እናመሰግናለን። ዶክተር አሉ ደግሞ ከላይ ዶክተር የሚወተውን ይፍቱና እስኪ ዶክተር ይመስሉኛል። እስኪ እንግዲህ የምን ዶክተር አላውቅም። እስኪ ሀሳቡን እንስማ። ዶክተርዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ዶክተሩ ያው በዚህ አጋጣሚ ያው ዶክተር አይደለሁም፣ ዶክተሮች ጋር ስለምሰራ ያው በነገራችን ላይ አንድ ነገር ልናገር። ስለ ትዳር ከመናገሬ በፊት አዲስ የመጣችሁ እዚህ ሀገር ሳውዲ አረቢያም ሆነ ዱባይም ያላችሁ ይሰማል ድምጼ? ይሰማል ማለቴ ውይይታችን ግን እንትን ነው ማለት ያው አውቃለሁ። አጭር ሀሳብ ናት፣ ሰከንድ ነው። ዶክተር የተባልኩበትን ላስቀምጥና ምክሬን ቁጭ ላድርግ። አንድ እህታችን በቅርብ መታ ጠለብ ናት፣ 2 ወሯ ነው። ክሎሬክስ ጠጥታ ነው። ክሎሬክስ ጠጥታ እኔ የምሰራበት ሆስፒታል መታ። ልጅቱ ምንም ቋንቋ አትችልም፣ ኦሮምኛ ነው የምትችለው። በአጋጣሚ የዛው አምቡላንስ ነው ሹፌር ነኝ፣ አምቡላንስ ነው የምንሄደው እና ተጠርቼ ታድጊያታለሁ። ለምን እንደጠጣች ግን ስትጠየቅ ፓስወርድ ከለከሉኝ ብላ ነው። ቤተሰብ ጋር መገናኘት አልቻልኩም፣ ዋይፋይ ፓስወርድ ከለከሉኝ ያ ነው ብላ ነው ያስረዳኋትና ዶክተሯ ናት አንተነህ ዶክተሩን ያደለሁም ስላለችኝ ከዛ በኋላ ዶክተር ብዬ ቀየርኩት። አላህ ጀዛን ይክፈል። በነገራችን ላይ እንደዚህ ሀበሻ መኖሩ ምናምን አሪፍ ነው። እሺ ዶክተሩ ሀሳብ አለ ማለት ነው? አዎ ካለው ከምናወራው እኔ ሀሳብ አያልቅም ግን አሳጥረዋለሁ። ትዳር ጥሩ ነው። እኔ እንደ ቀልድ አድርጌ ጣል የማደርገው ነገር ምንድን ነው፣ ትዳር አግብተው አንዱ
አግብቶ ሊጠይቁት ሄደውት ትዳር እንዴት ነው ብለው ሲጠይቁት አለቀሰ። አንዱ አለቀሰ፣ ሁለት ናቸው። አንዱ ደግሞ ሳቃሉ። ያለቀሰው ምንድነው? አግብቶ ሊጠይቁት ሄደው ለምን እኛ እንኳን ደስ ያለህ ብለን እኮ ልንጠይቅህ የመጣ ነው፣ ለምን ታለቅሳለህ ሲሉት እኔ ማለቅሰው ትዳር መጥፎ ሆኖ አይደለም፣ እስከ ዛሬ አለማግባቴ ቆጭቶኝ ያለቅስኩት ነው ያለው። ኒዕማውን አይቶት ነው። እስከ ዛሬ የት ነበርኩኝ? ሸውደውኛል፣ ቤተሰቦችም ሸውደውኛል፣ ጓደኞችም ሸውደውኛል፣ እኔም ተሸውጃለሁ። እንዴት አእምሮዬን አብዴት አላደረኩትም ብሎ አልቅሷል። እና ይህ አንድ ትምህርት ነው። ትዳር ኒዕማ ነው፣ ጸጋ ነው፣ ጋሻ ነው፣ መከታ ነው፣ በረካ አለው። ወላሂ አንድ እንጀራ ለሁለት አይጨረስም። እኔ ብቻዬን አንድ እንጀራ የምበላ ሰው ወላሂ ስታገባ አንድ እንጀራ ለሁለት አያልቅም። በረካ አሁን አንቺ ልትደርሽ ነው። ቢስሚላህ ተብሎ ሲበላ በረካ አለው። ሌላው ያለ የሳቀው አንዱ አገባ። አገሩ እዚሁ ሳውዲ ውስጥ ነው። አገባና ኒካ አሰርንለት። ኒካው ታሰረ። ሪያድ ነው። በቃ አደረና ጠዋት በር ተቆረቆረ። ቤተሰብ ስለነበረ በር ተቆረቆረለትና ገንፎ መጣ። ታውቁታላችሁ። ገንፎ ተሰርቶ ጠዋት መጣለት። ቤተሰብ ገንፎ ሰርቶ እሷና እሱ ባሉበት ክላስ ገንፎ ሲገባ ክት ብሎ ሳቀ። ልጁ ሙሽራ ነው ሰቡት። ሳቀ፣ በጣም ሳቀ። በቃ ብቻውን ሰው ደነገጠ። በቃ ይሄ ልጅ አበደ እንዴ ምናምን ተባለ። እንዲህ ምን ሆነህ ነው? በቃ መናገር አልቻለም። እንዲህ ምን ሆነህ ነው ብሎ ይስቃል። ልጅ የቀራ ልጅ ነው። እሷም ደህና ናት። ሳቅና በኋላ ምን ሆነህ ነው ሲባል እኔ ወላሂ ገርሞኝ ነው። ማታ 2 ደቂቃ በሆነች ቃል እኔና ልጅቱ ሚስቴ አጅነብይ ነበርን። 2 ደቂቃ በሆነች ቃል ኡስታዞች ኒካ አሰሩልን። ያቺ ኒካ ሆነች። ሐራም የሆነ ነገር ሐላል ሆነ። አብረን ገባን፣ በላን፣ ጠጣን፣ አደር። ቤተሰብ ምን እንደሰራን ያውቃል። ጠዋት ቤት ቆርቆሮ ሐላል ስለሆነ ገንፎ ሰርተው መጡልኝ። ክብር አባወራ ስለሆንኩ ትናንትና ሌላ ሰው ነበርኩ፣ ዛሬ ሌላ ሰው ሆኜ ክብር ስለተሰማኝ ንጉስ ስለሆንኩ ነው የሳኩታል። እዚሁ ሪያድ ላይ ማለት ነው። እና እንዲህ አይነቱን ገጠመኛለ። ጸጋ ነው፣ ተዘርዝሮ አያልቅም። እኔ ግን ትንሽ ዶክተርዬ እናመሰግናለን። ያው ላቋርጥ ነው ሰዓት ስለለን እንደው 3 ደቂቃ 2 ደቂቃ እያወራን ሌሎችን ሀሳብ ሰጥ ብዬ ነው። ኢንሻላህ እንመጣለን ደግሞ ሌላ ሀሳብ እያያዝ። እሺ ዶክተር ሳዲ የሙስሊም ዋሌኩም ሰላም አለኖ ሳለም፣ እንኳን ደህና መጣሽ። ከየት ነው? እኔ ከዱባይ ነው። አብዱ ከዱባይ ላጤ ነው ወይስ ባለትዳር? ይቅርታ ያው እየጠየቁ ስለሆነ ነው። ኧረ አስተፍርላ